ያክብርልኝ ኃይሌ። እኔ 10 አለቃ ኃይሌ 10 ሞኒተር 10 አለቃ ኃይሌ ይህን እውቀት የሰበሰብኩት ሱዳን በረሃ ውስጥ ነው። ሱዳን collect my mind collect assess gess and assess gess ሳሚ አንተም የሁለት ቋንቋ ባለቤት ነህ። I'm young to language talk me. Oh, English and Amharic. Yes. ስለዚህ ያገኘው መጽሐፍ ተርጉም። My country Lord ኃላፊነት አሸከመኝ። My country my heart ማጅራት My country put ኢትዮጵያን ትከሻዬ ላይ ጣላት። የሚያሰክዝ መውደድ ስንቱን አደንዝዞ የቀድሞ ሰው ፍቅር መጠየቅ ነው ይዞ በሰመመን ፍቅር ከቶ የሚደከመው የጥንት ነው ያምና ወይንስ የቀድሞ ሰው? ተቃቅፎ መጨነቅ ግልጽ የተያዩ ሰዎች ስለ ፍቅር እስኪ ተወያዩ የሚያስነስት መውደድ ስንቱን አደንዝዞ አዳምጥ። ቆየ አስተካክላለሁ ገና አባቱ ወንድም ጋር አባቱ ወንድም ጋር አጎቱ ጋር ነው ዩኒቨርሲቲ ትምህርት የተማረው። አጎቱ ጋር አባቱ ወንድም ጋር ተምሮ ዩኒቨርሲቲ ተምሮ ጨርሶ ዲግሪ ጭኖ ተመርቆ መንግስት በስራ ሀረር መደበው። ሀረር እየሰራ እያለ የመንግስቱ ኃይለማርያም ጦርነት ተውጭ መጣ። በረብሻው ምክንያት ልጁ ሞተብኝ። የመንግስቱ ኃይለማርያም ጦርነት ተውጭ መጣ። ነፍሱን ይማረው እግዚአብሔር። የምኑ የልጆትን ነፍስ ይማረ። ምን ሰርቷል? መቼ የተማረውን ሳይበላበት ነው የሞተው ልጄ። አሁን እኮ እኛ አለንልዎት አይደለ? እንዴት አዳ ለኔ የማየው እናንተ አላችሁ ታንቀባርሩኛላችሁ። ኃይሌ ተስፋ ያለ መቁረጥ ምሳሌ ነው ለኔ። መጀመሪያ ስትወዳደር ስንተኛ ነው የወጣው ኃይሌ? ብዙ ነው ባክ። ለመቶ አንድ የቀረው ያው ማለት 99ኛ ነው መጀመሪያ የወጣው። እና በህይወታችሁ ውስጥ መጀመሪያ የምትሞክሩት ነገር በጣም ባይሳካ በጊዜ ሂደት እንደሚሳካ ያሳየን ሰው ስለሆነ ለኃይሌ ትልቅ ክብር። ቡጥሌ ምንድነው? ቡጥሌ ማለት ምንድነው? በምንድነው የጠጡት? ጭማቂ መጣበት እቃው ማይካው እሱን ነው ያልኩት። ምንድነው የሚባለው? ማይካ አይደለ? ማይካ መጀመሪያ ያሉኝ አይደል? መጀመሪያ ምንድነው ስሙ? ቡጥሌ ያልኩት። ቡጥሌ ያልኩት። ወይ በጣም ቡጥሌ ተኛለሁ። እርስዎ ጋር መተኛት ደስ ይለኛል ስላለ ትተኛለህ። አሁንማ ይሄ ነው ልብሴ ነው። የዚህ ውስጥ ልብሴ ነው። ይሄ መቀነት ነው የምታጠቀው። ቀሚሱን ሳጠልቅ የምታጠቀው ነው መቀነት።